ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኡሙረያን ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉም ሰላም ነው። እንደተለመደው ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። እንዲሁም ደግሞ ቻናሌ ቤተሰቦች ላይክ፣ ሼር እያደረጋችሁ ለሌሎች እንዲደርስ አድርጉልኝ። እንግዲህ ዛሬ ይዤላችሁ የመጣሁት ሀሳብ በጣም በተደጋጋሚ ያው ወደ ኮምቦልቻ አካባቢ እንዳለሁኝ ከአዲስ አበባ በጣም ብዙ ሰው የሲንጀር ትምህርት ስልጠና እዛ አካባቢ እንደማይሰጥ ብዙ ሰው እንደማይሰጥ ይነግሩኝ ነበርና እንግዲህ ይህን ሀሳብ ያመጣሁት ከብዙ ሰው ስለመጣ ነው ማለት ነው። እንግዲህ ያው የሲንጀር ስራ እንደምታውቁት በጣም በትንሽ ወረትና በትንሽ ነገር የሚጀምር ስራ ስለሆነ ያው ሰው በጣም ብዙ ሰው ወደዚህ ስራ እየገባ ስለሆነ አዲስ አበባ ደግሞ ይመስለኛል ያው ጋርመንት የልብስ ስፌት ምናምን አለ እንጂ የትራስ ልብስ የአልጋ ልብስና የመጋረጃ ምናምን ስልጠና ብዙ ቦታ ይሰጥም አሉ፣ ግን በጣም ብዙ ቦታ ተደራሽ የሆነ አይመስለኝም። እና እንግዲህ ይሄንን ታሳቢ በማድረግ የሲንጀር ስልጠና ለመስጠት አስበን ያው ጀምረናል ማለት ነው። እንግዲህ እዚህ ጋር እንግዲህ እንድትረዱት የምፈልገው ያው ብዙ ሰው ስለሚጠይቀን ነው። የመጅሊስ ስልጠና እኛ ጋር አንሰጥም ማለት የመጅሊስ ስራ በብዛት ወንዶች ስለሆኑ የሚሰሩት የመጅሊስ ስራ የመጅሊስ ልብስ ስፌት እኛ ጋር አንሰጥም ስልጠና። እኛ ጋር የሚሰጠው ስልጠና የትራስ ልብስ መጋረጃና አልጋ ልብስ ነው። ስልጠናውም ደግሞ የሚሰጠው አንድ ወርና ከዛ በላይ ለምሳሌ አሁን ልክ እንደ ሰዎቹ አያያዝና እንደ ሰዎቹ ፍጥነት ይወሰናል ማለት ነው። ለምሳሌ አንዳንድ ሰዎች ክፍለ ሀገር በነበርኩበት ሰዓት በአንድ ወር አጠናቀው ስልጠናውን ጨርሰው በጣም ፈጣን ልጆች አሉ። በአንድ ወር በቃ የሚበቃቸው ማለት ነው። አንዳንድ ደግሞ 2 ወርም የሚወስድባቸው ያው የሰው ልጅ እንትኑ አቀባበሉ ያው እንደ ሰው ስለሚለያይ ማለት ነው። እንግዲህ ያው ክፍያውንም እዚሁ ላይ ነው የምነግራችሁ። ለምን አሰባችሁበት እንድትመጡ አቅማችሁ የሚችል አመቻችታችሁ እንድትመጡ ማለት ነው። እንግዲህ ክፍያው ከምዝገባ በፊት ስትመዘገቡ ለአንድ ወር 5000 ብር ነው የምናስከፍለው ማለት ነው። ያ ማለት ለምዝገባ ለብቻ ሳይሆን ቅድሚያ ክፍያ ከአንድ ወር 5000 ብር ትከፍላላችሁ። ከዛ በኋላ በአንድ ወር ውስጥ እናንተ ሁሉን ማጠናቀቃችሁ የምትጨርሱ ከሆነ በቂ ነው ማለት ነው። አንድ ወር ክፍያ 5000 ብር ነው ማለት ነው። ጭማሪ የለውም። ግን ምናልባት ግን አይቀር ይለናል ትንሽ መጨመር እንፈልጋለን አልገባንም ደግሞ ካላችሁ ደግሞ አንድ ወር መጨመር ይቻላል። ድጋሚ 5000 ብር ከፍላችሁ ማለት ነው። እንግዲህ ክፍያውን በተመለከተ ሙሉ ማቴሪያሉን እኛ ነን የምንችለው። እሱ ማለት ክር፣ ጨርቅ፣ ስፖንጅ ሁሉን ነገር ስናሰለጥናችሁ የሚቆራረጡና እናንተ የምትሰለጥኑባቸውን ነገሮች ከራሳችን ነው ማለት ነው። አንዳንድ ቦታ አሁን ክፍለ ሀገር ላይ ይቻለሁ እኔ በማሰለጥንበት አካባቢ ከክር ሳይቀር ከመርፌ ሳይቀር ከሰልጣኙ ነው ገዝተው እንዲመጡ የሚያደርጓቸው ማለት ነው። ያው ክፍያውን እነሱ ቀነስ አድርገው፣ እኛ ግን ያው ሁሉን ነገር ችለን ሁሉም ማቴሪያል ከራሳችን አድርገን በወር 5000 ብር ነው አሁን እያሰለጠንን ያለ ነው ማለት ነው። እንግዲህ አዲስ አበባ አካባቢ የምትገኙ ይሄን የሲንጀር ትምህርት ለመውሰድ የምትፈልጉ ስልክ ቁጥር አስቀምጥላችኋለሁኝ እየደወላችሁ ተጠይቁናላችሁ ማለት ነው። ኢንሻአላህ አድራሻ ምነግራችኋለሁ። እዛ በምነግራችሁ አድራሻ እየመጣችሁ መመዝገብ እና ስልጠናው መጀመር የምትችሉ መሆኑን ነግራችሁ ነው እንግዲህ የመጣሁት ዛሬ። ላይክ ሼር እያደረጋችሁ እንግዲህ ለሌሎች እንዲደርስ አድርጉልኝ። በጣም ብዙ ሰው ነው የሚጠይቀኝ። ያው እንደነገርኳችሁ ይሄ ስራ በጣም ብዙ ሴቶች ቤታቸውም ሆኖ መስራት የሚችሉ ስራ ነው። የግድ ሱቅ መክፈትም አይጠበቅባቸውም። አንድ ሲንጀር ከገዛችሁ ወይም ከተከራያችሁ ቤት ውስጥ ሆናችሁ በኦንላይን አሁን ሰው በጣም ትእዛዝ የሚያዘውም እየተለመደ ስለሆነ በኦንላይን ስለሆነ ሱቅ መክፈትም አይጠበቅባችሁም። አቅማችሁ እንደዚህ የማይፈቅድ ሱቅ ለመክፈት የማይፈቅድ ሴቶች እህቶቻችን እንግዲህ ቤት ውስጥ መስራት የምትችሉት አይነት ስራ ስለሆነ ይህን ስልጠና ብትወስዱና ብትሞክሩት አሪፍ ነው እላለሁኝ። ቀጣይ እንግዲህ ኢንሻአላህ አዳዲስ ነገሮችን ይዤላችሁ እመጣለሁ። ያው ዩቲዩብ ከሰራው ስለቆየሁኝ ሀሳቤም እየጠፋብኝ ነው እና እንግዲህ ኢንሻአላህ በተቀመጠላችሁ ስልክ ቁጥር እየደወላችሁ ጠይቁኝ ማለት ነው። ቀጣይ ደግሞ አዳዲስ ነገሮችን ይዤላችሁ እመጣለሁ። የትራስ ልብስ ማዘዝ የምትፈልጉም አዲስ አበባ አካባቢ ያው እንደነገርኳችሁ ከዚህ በኋላ አድራሻ አዲስ አበባ ነው። በጀማዓም ሁናችሁ ሰብሰብ ብላችሁ ብታዙን የትራስ ልብስ በጣም ዲስካውንት አለው እስከዛሬ እንደምላችሁ ማለት ነው። ለነጋዴ በምናስረክብበት እንሰጣችኋለን።
እንግዲህ ሌሎችንም መጋረጃም እንደኔም ጓደኞቼ የክፍለ ሀገር የትራስ ልብስ የምትሰሩም ካላችሁ ማቴሪያሎቹን የምትፈልጉትን እቃ የምትፈልጉትን ጨርቆች ሁሉንም ስፖንጅ ሳይቀር ሙሉ ነገሮች አማክሩኝ። እስከዛሬ በሚላክላችሁ በነጋዴ ዋጋ ምንልክላችሁ የሚሆነው ማለት ነው። እንግዲህ የዛሬው እዚህ ጋር ይብቃኝ። ቀጣይ ደግሞ አዲስ ነገር ይዤላችሁ እመጣለሁ። እስከዛው ሰላም አለይኩም ወራህመቱላሂ ወበረካቱ።